ፓስዋርድ እንዴት መቀየር እንደሚቻል ታውቃላችሁ? ሰላም ጤና ይስጥልኝ የዚህ ቻናል ቤተሰቦች። ዛሬ ደግሞ እንዴት አድርገን ባለፈው ሳምንት ካየነው በተለየ መንገድ ፓስዋርድ እንቀይራለን የሚለውን እናያለን። ስለዚህ ዛሬ ፓስዋርድ ብቻ ሳይሆን የምንቀይረው ዩዘር ኔምንስ አካውንታችን ስም መቀየር ከፈለግን ከሰው ላይ ለምሳሌ ፒሲውን ብንገዛ ዩዘር ኔሙን ፓስዋርዱ መቀየር ይኖርብናል። ስለዚህ በራሳችን ስም እንዴት አድርገን እንቀይራለን የሚለውን እናያለን ማለት ነው። ሁለት ነገሮችን ዛሬ እናያለን ማለት ነው። ስለዚህ እስኪ አብረን እንቀይር። ስታርት ላይ እንገባና ምን እንጽፋለን? ኮንትሮል ፓናል ብለን እንጽፋለን። በቀላሉ በኮንትሮል ፓናል መቀየር እንችል። ስለዚህ ኮንትሮል ፓናል ሲመጣልን ምን እናደርጋለን? እዚህ ጋር ዩዘር አካውንት ኤንድ ቼንጅ አካውንት ታይፕ የሚል አለ። ዊንዶውስ 11 ሲሆን በዚህ መጠን ይመጣል። ስለዚህ ቼንጅ አካውንት ታይፕ የሚልና ራሱ ላይ እንነካዋለን ማለት አካውንታችን ይመጣል። አካውንታችን ላይ እንነካለን ማለት ነው። አካውንታችን ላይ ከገባን በኋላ ቼንጅ አካውንት ኔም የሚል አለ። ስለዚህ እዛ ላይ እንነካና አካውንት ኔሙን ፈለግነው መቀየር እንችላለን። ለምሳሌ እዚህ ጋር ዳግም ኢቲ ይላል። ስለዚህ እኔ አሁን ዮሴፍ ብዬ ቀየርኩት ማለት ነው። ዘን ቼንጅ ስለው በቀላሉ እንደምታዩት ሲምፕሊ ምንም አይከባድ ነገር የለውም ቀየረልኝ ማለት ነው። እንደዚሁም ፓስዋርዱን መቀየር ይችላል። ቼንጅ ፓስዋርድ ብለን መቀየር እንችላለን። ስለዚህ ባለፈው ስናይ የነበረው ፓስዋርድ ያስገባነው ፓስዋርድ አለ። ስለዚህ እሱን ፓስዋርድ ምን ማድረግ ነው ማለት ነው? መጀመሪያ ማስገባት ይኖርብናል። ባለፈው እንዳልኳችሁ በሌላ መንገድ ስንቀይረው የበፊቱን ፓስዋርድ ይጠይቀናል ብያችሁ ነበር። እዚህ ጋር የሚጠይቀን ካረንት ፓስዋርድ ይላል። አሁን ለምጠቀመው ፓስዋርድ ማስገባ የሚለኝ ስለዚህ አስገባለታለሁ ማለት ነው። 6 ዲጂት ነበር ባለፈው ያስገባው። ስለዚህ እሱን ፓስዋርድ አስገባለታለሁ ማለት ነው። ስለዚህ አሁን ደግሞ እዚህ ጋር ኒው ፓስዋርድ ይለኛል። አሁን ላይ ማስገባው ወይም አሁን ላይ ልጠቀም የፈለኩትን ልቀይር የፈለኩትን ፓስዋርድ አስገባለሁ ማለት ነው። ስለዚህ እዚህ ጋርም ኮንፊርም አድርግልኝ ነው። ስለዚህ ራሱን ደግሜ አስገባለታለሁ ማለት ነው። ፓስዋርድ ሂንት ስጠኝ ይላል። ከፈለኩም ሰጣለሁ ካልፈለኩም ለመስጠት ይቻላል። ግን አንዳንዴ ደግሞ ግድ ያደርጋል። ከፓስዋርድ ጋር ሪሌትድ ያለ ወይም ፓስዋርዱ ሊያስታውሰኝ የሚችል መሆን አለበት። ነገር ግን ፓስዋርድ ውስጥ የተካተተ አንድም ነገር መክተት አልችልም። ፓስዋርድ ውስጥ ያሉ ምንም ፊደሎችም ሆነ ቁጥሮች እዚህ ጋር ለማስታወሻ ብዬ ሂንት ላይ ማስገባት አልችልም። ድሮ ላይ ይቻላል። ዊንዶውስ 7 ላይ በነበረ ሰዓት ይቻል ነበር። ዊንዶውስ 10 በኋላ ግን ተከልክሏል ማለት ነው። ስለዚህ እዚህ ጋር ሂንት አስቀምጣለሁ። ስለዚህ ሂንት ለምሳሌ ዝም ብዬ ሰም ፊደል ልክተት፣ ግን ወደ ፓስዋርዱ ሊረዳኝ የሚችል መሆን አለበት። ሂንት በማስቀመጥ ሰዓት እናንተ በዛ መንገድ አድርጉ ማለት ነው። ዘን ቼንጅ ፓስዋርድ ላለው ማለት ነው ቀየራል። ስለዚህ ፓስዋርዱ በቀላሉ በዚህ መንገድ መቀየር እንችላለን ማለት ነው። እዚህ ውስጥ ብዙ ነገሮች መስራት እንችላለን። አካውንታችንን ማኔጅ ማድረግ እንችላለን። ታይፑን መቀየር እንችላለን። ለምሳሌ ታይፕ አይታችሁ ከሆነ እዚህ ጋር አድሚኒስትራተር ይላል። ማስተዳደር አድሚኑ እኔ ስለሆንኩኝ እዚህ ፒሲ አድሚን ነው ማለት ነው። እዚህ ጋር የምናየው አድሚን የነበረውን ምናልባት እናንተ ለሌላ ሰው ልትሰጡ ከሆነ ሌላ አካውንት ፈጥሩና አድሚኑ መቀየር እንችላለን። ለምሳሌ ቼንጅ አካውንት ታይፕ ይላል። ስታንዳርድ እና አድሚን የሚሆናለ። እዚህ ጋር ስታንዳርድ እንደምታዩት አፍዝዞታል። ሌላ አድሚን አካውንት ስለሌለ ያፈዘዋል። ሌላ አድሚን አካውንት ካለ ግን ይሄኛው ስታንዳርድ እንዲሆን ምን ያደርጋል ማለት ነው? ይፈቅድልኛል ማለት ነው። እንደዚህ ደብዝዞ እናየው ማለት ነው። ስለዚህ የዛኔ ምን አደርጋለሁ ማለት ነው? ስታንዳርድ አድርጌ እሰጣለሁ። ስታንዳርድ አደረኩ ማለት ፓስዋርድ ምናምን ፓስዋርድን አንስቴል ለማድረግም ያ ሰው ቢፈልግ አፕሊኬሽኖቹን ምን ማድረግ አይችልም ማለት ነው። አንስቴልም ፓስዋርድ አፕሊኬሽን መጫንም ላይፈቅድለት ይችላል። አንዳንድ ኮምፒውተሮችን ሊቀይሩ የሚችሉ ነገሮች ማለት ነው። ኦፕሬቲንግ ሲስተም ላይ ስንጠቀም ሊቀይሯቸው የሚችሉ ነገሮችን ሊያጠፋ አይፈቅድለትም። ምክንያቱም እሱ ስታንዳርድ ስለሆነ ጀስት ለመጠቀም ብቻ ስለሆነ የሚያገለግለው ላይፈቅድ ይችላል። ትንሽ አፕሊኬሽኖች ሊጭን ይችላል። ግን እንደ ወርድ ምናምን የመሳሰሉ ትልቅ አንቲቫይረስ የመሳሰሉ አፕሊኬሽኖችን ግን ሲጭን ፓስዋርድ ይጠይቀዋል አድሚኑ ማለት ነው። ስለዚህ ለዛ አገልግሎት ያገለግላል ሌላ ሰው የምንሰጥ ከሆነ። ከዛ ውጭ ግን አድሚን ነው የምንጠቀመው ማለት ነው። ዛሬ ይህን ይመስላል። ኮሜንት ላይ ያስቀመጣችሁ እንደዚሁ ሰብስክራይብ፣ ላይክ እና ኮሜንት ያደረጋችሁ ቲክቶክ ላይም ፎሎ ያደረጋችሁኝ ሼር ያደረጋችሁ ዩቲዩብ ላይ ቲክቶክ ላይ የምታገኙኝ ቲክቶክ ወደ ዩቲዩብ ባዮ ላይ ስላለ ባዮ ላይ ከብታችሁ ዩቲዩብ ላይ ግቡና በደንብ በተብራራ ሌሎች ቪዲዮዎችም ስላሉ
በተብራራ መንገድ ታገኛላችሁ ማለት ነው። ቻው፣ መልካም ሳምንት ይሁንላችሁ።